حطب ترند خليجي ويلا نجربه مع بعض. የሚያስፈልገን አንድ ኩባያ የወተት ዱቄት፣ ፖክ ክሬም፣ ኮንደንስድ ሚልክ የትኛውም የፈለጋችሁት ቸኮሌት መሆን ይችላል። اول شيء على الغاز بدنا نحمص كاسة حليب بودرة. የወተት ዱቄቱን بتضلكم تحركوه لانه الحليب بتحمص بسرعة. ቡኒ እስከሚሆን ድረስ እናምሰዋለን እጃችንን ሳናሳርፍ። اول ما يصير هيك لونه ذهبي بنقيمه عن النار. እንዳያርባችሁ ተጠንቀቁ። በዚህ ሰዓት አረብ ሀገራትን እያነቃነቀ ያለ ትሬንድ ስሙ ሐላ አጠብ ይባላል። የእንጨት ግንድ ማለት ነው። ከለሩ እንደዚህ ሆኗል። هلا بدي اطحن كاسة بسكوت ساد. ክሬም የሌለው የትኛውንም የምትወዱት ብስኩት መሆን ይችላል። እንፈጨዋለን። وهلا بنزل بالصحن الحليب المحمص، ያመስነውን የወተት ዱቄት ጎድጓዳ ሳህን ላይ البسكوت اللي طحناه، ፈጨነውን ብስኩቱን እናንተ በግምት አድርጉበት። بحط فوقهم معلقة قشطة وهاي اختيارية، አንድ ሾርባ ማንኪያ ፖክ ክሬም ካልፈለጋችሁ መቅረት ይችላል። وبنزل عليهم حليب مكثف ኮንደንስድ ሚልክ وبعجنهم مع بعض. በደንብ አድርገን እናቦከዋለን። ስላነሰው ትንሽ እያያችሁ ካነሰው ጨምሩበት። እንዲመቸን ግላቭ አድርገን እናቦከዋለን لحد ما تصير معنا بهذا الشكل متماسكة. እንደዚህ ሲሆንልን هلا بشكلها على شكل اسطوانات. በእጃችን እንዲያርቦለቦልን ረዘም እናደርገዋለን። وهلا دوبوا اي شوكولاتة سادة عندكم، የፈላ ውሃ ከላይ እናደርግበታለን። بالفرشاية بندهنهم بالشوكولاتة اللي دوبناها، ቸኮሌታችንን ካቀለጥን በኋላ ቀባዋለን። وبحطهم بالثلاجة 10 دقائق. ሁሉንም እንደዚህ ከቀባን በኋላ ለ10 ደቂቃ ፍሪጅ ውስጥ እናስቀምጣለን ቸኮሌቱ እንዲደርቅ። بقطعهم بشكل مايل. ከ10 ደቂቃ በኋላ ቸኮሌቱ ደርቋል። እንቆርጠዋለን። يعني بهذا الشكل. ራሱን ነው ቁጭ ያደረኩት። يلا ندوق، يلا دوق. በጣም ነው የሚያምረው። ተሳክቶልኛል። አብረን እንቅመስ። ቢስሚላህ። زاكي؟ በጣም ነው የሚጥመው። ወድጄዋለሁ። እንደዚህ ለስላሳ ነው። እንዲስታረጉት ፍርክስ ነው የሚለው። አንደኛው ይሄንን ትሬንድ የሆነ ሐላ አጠብ ከእናንተ ጋር አብሬ ሞከርኩት። በየቤታችሁ ሞክሩት። በጣም ነው የወደድኩት። አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እኔ ወድጄዋለሁ። ከ10 10 ሰጥቼዋለሁ። ራሱን ነው የመጣልኝ። ጣፋጭና ኬኮችን ለመስራት የምጠቀምበት ግብአትን የምገዛው ኬክ ሾፕ ነው። እቃዎቿ ኳሊቲና ጥራት ያላቸው ኪሳችሁን የሚያማክል ነው። ብዙ አይነት ቅርጽ ማውጫ ስፓቱላ፣ የኬክ ማውጫ ፓትራዎች፣ ልጆች ምሳቃ ስትቋጥሩ የፍሩቱን ቅርጽ ማውጫ አለ። ንጹህ ኮኮናት ፓውደር የት ነው ማገኘው ካላችሁ ኬክ ሾፕ ሄዳችሁ ምንም የምታጡት ነገር የለም። የተለያዩ ፓትራዎች፣ ሲሊከን ማት ሊጥ የምትዳምጡበት በፈለጋችሁት ከለርና ሳይዝ አለ። ኬክ ፔፐር፣ ዶናት የምትሰሩበት ቅርጽ ማውጫ በተለያየ አይነት ዲዛይን፣ ኮልድ ዴዘርት የምትሰሩባቸው ካፖች፣ አማሳ፣ ዊስኪ፣ የፒዛ መቁረጫ ሄዳችሁ ምንም የምታጡት ነገር የለም። ሁሉ ነገር አለ። የኔ አይነት ኦቭን ስጠይቁ የነበራችሁ ሚኒ ኦቭን ኩምተሉም አለ። በእኔ ደግሞ ስትሄዱ ቅናሽ ይደረግላችሁ። ይሁን ሁሉ ሸምቻለሁ። አካውንቷን ከስራ አስቀምጣል። ዴሊቨሪም አለ። እየደወላችሁ እዘዙ። ቤታችሁ ድረስ ይመጣል። ባይ